ይሄንን የግል ጀት ገዝቻለሁ። እናም ከነዚህ 100 ፓይለት ተወዳዳሪዎች መሃል ያሸነፈ ሰው ይወስደዋል። ለመጀመሪያው ውድድር ፓይለቶቹ ለ3 ቡድን ይከፈላሉ። ወደ ቤት የሚሄድበት ምንም ምክንያት የለም። ይሄንን 18000 ኪሎ ሜትር የሚመዝን ጀት ጎትተው መስመሩ ድረስ ለማድረስ ይወዳደራሉ። 3 2 1 ጀምሩ። በሉ እንሂድ ጎትቱ። ከነዚህ ከ3 ቡድኖች መሃል ያሸነፈው ሌሎች ትልልቅ ፈተናዎችም ይጠብቋቸዋል። ከዚህም ውስጥ የጀት ሞተር ምን ያህል ፓወር እንዳለው እናያለን። ወደቀ የሆነ ሰው አምቡላንስ ጥሩ። እናም ከተማውን ለ24 ሰዓት ያህል እናዘጋዋለን። ነገር ግን አሁን መጀመሪያ ማን እንደሚያሸንፍ ማወቅ አለብን። ቀጥሉ። በጣም ተቀራርበው ነው ያሉት። በጣም ተቀራርባቸዋል። መፍጠን ይኖርባቸዋል። ቀጥሉ። ሁለተኛው ቡድን በጣም እየፈጠኑ ነው ያሉት። አሁን አሸናፊ አግኝተናል። ይሄ የኛ ጀት ነው። እናሸንፋለን። ይህም ማለት በዚህ ውድድር ከ2/3 በላይ ፓይለቶች ተባረዋል። ከነዚህ ፓይለቶች መሃል አንዱ ሰው ጀቱን ያሸንፋል። ፓይለቶቹ አሁን ቀሪ 4 ውድድር አለባቸው። ይህንን የ2.4 ሚሊዮን ዶላር ጀት ለማሸነፍ። እንኳን ወደ ሁለተኛው ውድድር በሰላም መጣችሁ። የጀቱ መሽከርከር ሞተሩን አስነሱት። ይሄ ነገር ጥሩ አይደለም፣ አልወደድኩትም። አሁን ያው አውሮፕላኑ እየጀመረ ነው መነሳት። እየተወዳደራችሁለት ያላችሁት የግል ጀት አሁን በሰዓት 60 ሜትር የሚሄድ ንፋስ ይለቃል። እናም ጀቱ ሙሉ ክቡን ይዞረዋል። እናም የሚሽከረከረው እናንተን ከቆማችሁበት ለመጣል ነው። መልካም እድል ሰዎች። የመጀመሪያ ተባራሪ አግኝተናል። ይህንን ጀትማ ፈልገዋለሁ። ይሄ ጀት እንዲጥለኝ አልፈቅድለትም። 2 ሰው ወጥቷል። ወይኔ ጉዴ! ወደ እኔ እየመጣ ነው። አልፈዋል። አልወደክም። ይህን ውድድር አልፈዋል። እናም ፓይለቶቹ ቀድሞ ከወደቁ ሰዎች ምን ማድረግ እንዳለባቸውና ምን ማድረግ እንደሌለባቸው እየተማሩ መጥተዋል። እኔ የምጠቀመው ስትራቴጂ እንግዲህ አሁን ፊት ለፊት አለመሆን ነው። በጎን በኩል ነው መቆም ያለብን። ፓይለቶቹ የተለያዩ እቅዶችን ቢጠቀሙም አሁንም የተወሰኑ ፓይለቶች እየወደቁ ነው። አሁን ማለት የምንችለው ነገር 40 ቁጥር ከወደቀ እኔም መውደቄ አይቀርም። ምክንያቱም ተመሳሳይ እቅድ ነው ያሰብነው። አይ ደስ ይላል። እኔ ላይ አልሰራም። እንግዲህ ንፋስ አልፌዋለሁ። ሁሉንም አንድ በአንድ እየጣላቸው ይገኛል። ንፋሱ የምትወዳደሩለት ነገር ነው እንግዲህ እየጣላቸው ያለው። ከቴክኒኩም በላይ ደግሞ የመጎተቱን ስራ በአንደኝነት እየሰራ የነበረው ተወዳዳሪው እዚህ ላይ መቋቋም አልቻለም። ወይኔ ባለ ጡንቸኛው ሰውዬም ወጣ። እናም በውድድሩ መጨረሻ ይህ ጀት 15 ተወዳዳሪዎችን አሰናብቶልናል። በጣም ትልልቅ ተፎካካሪ ይሆናሉ ብዬ ያሰብኳቸው ሰዎች በዚህ ንፋስ ተባረዋል። እንኳን ደስ አላችሁ። የቀራችሁት 19 ወደ ቀጣይ ዙር አልፋችኋል። እሺ ለሶስተኛው ውድድራችን ደግሞ 3000 ሜትር ያህል ወደ ላይ እንወጣለን። እሺ አሁን የመጀመሪያ ተወዳዳሪያችን የሚሆነውን ሰው እንመርጣለን። እሺ ሳሙኤል ና ወደዚህ። እሺ አሁን ሳሙኤል አንድ ሰው ከነሱ ውስጥ ትመርጣለህ። 1 ለ1 የምትወዳደሩት ማለት ነው። እሺ ሳሙኤል ከነዚህ 19 ቦርሳዎች ውስጥ አንዱን ትመርጣለህ። እሺ 8 ቁጥር መርጧል። ከነዚህ 19 ቦርሳዎች መሃል 10ሩ ዝለል ነው የሚሉት። ማለትም ከዘለላችሁ በኋላ ወደ ቀጣዩ ቻሌንጅ ታልፋላችሁ ማለት ነው። እናም ሌሎቹ የተቀሩት 9ኙ ደግሞ ተባሯቸዋል ነው የሚለው። አሁን ሳሙኤል ቦርሳውን ሊከፍት ነው። ስለዚህ አሁን ሳሙኤል ካየ በኋላ ለአንድሬ ምርጫውን ይሰጠዋል ማለት ነው። ምንድነው ያለው ቦርሳ ውስጥ? ዝለሉ ነው የሚለው። ዝለሉ ነው የሚለው? እሺ አንድሬ እየዋሸ ነው ወይስ እየዋሸ አይደለም? አይ እኔ አንተን አምናለሁ። ቦርሳውን ወስዷለሁ። በቃ ተስማምቻለሁ። ስለዚህ አሁን ቦርሳ ውስጥ መዝለል የሚል ከሆነ ወደ ቀጣይ ውድድር ታልፋለህ ማለት ነው። በትክክል ወደ ቀጣይ 10ሮች ውስጥ አልፏል ማለት ነው። አንድ ነገር ላስታውሳችሁ፣ ቀጣይ ውድድር የሚሆነው መሬት ላይ ነው። ስለዚህ አሁን መዝለል ይኖርብሃል አንተ። 3 2 1 ኦ
አንድ ተወዳዳሪ ወርዷል። ስለዚህ ለቀጣይ ውድድር የሚቀሩን 9 የሚዘሉ ሰዎች ብቻ ናቸው። እሺ መዝለል ነው የሚለው። ኧረ እባክህ በቃ አንተ ዝለለው። አላመንኩም። እውነቱን ነበር የነገረሽ። መባረር ነው የሚለው። አይ እውነት ነው ያወራችሁ። አልቀበላትም ሳጥኑን። እንዴ ለምንድን ነው ሰዎች እውነት እያወራችሁ ያላችሁት? አሁን 6 ሰዎች ወደ ቀጣይ ዙር አልፈዋል። 6ቱ ደግሞ ተባረዋል። እናም ቀጣይ ላይ ብሬቲ አዲስ ስትራቴጂ አምጥቷል። ከዚህ በፊት ቪዲዮአችንን አይቷል። እናም ብሬቲ ከዚህ በፊት ካየው ቪዲዮ በመነሳት አዲስ ስትራቴጂ አምጥቷል። መባረር ነው የሚለው ሳጥኑ። በቃ እሺ አምኛለሁ። አልስማማም፣ አልወስድም ሳጥኑ። ዋሽቶካል። መዝለል ነው የሚለው። ስለዚህ ራሱ አልፏል ማለት ነው። እንግዲህ በዚህ ውድድር ላይ ውሸት ትርፍ አለው። እናም ያ ሰው በመዋሸቱ ምክንያት ከዛ በኋላ ያሉ ፓይለቶች በሙሉ ውድድሩን ከባድ አድርጎባቸዋል። ጃምፕ ነው የሚለው። አይ አላመንኩም። እየዋሸ መሰለኝ። አልቀበልም። በመጨረሻም እውነት መናገር ከፍሎኛል። እንግዲህ በአቪዬሽን ላይ ጥሩ ሰው መሆን እፈልጋለሁ። እናም ውሸት አልናገርም። ይሄ ሳጥን ውስጥ መባረር ነው የሚለው። እስማማለሁ። እውነቱን ነው እያወራለሁ። አሁን 3 መዝለሎችና 6 መባረር ይቀረናል። እናም ጨዋታው ቀጥሏል። ይሄ የሚለው መዝለል ነው። አምኜዋለሁ። ሳጥኑን ወስዷል። አሁን ሁሉም 10 ተወዳዳሪዎች ዘለዋል። ስለዚህ የቀሩት በሙሉ ተባራሪ ይሆናሉ ማለት ነው። እናም ወደ ቀጣይ ውድድር እናልፋለን። አሁን ያለነው የሳውዲ ትልቋ ከተማ ሪያድ ላይ ነው። እናም ሰዎች ሁሉ ግራ ገብቷቸው እያዩ ነው። እሺ ሰዎች እጃችሁን አንሱ ወደ ላይ። እናም እጃችሁን ጀቱ ላይ አስቀምጡ። አሁን እጁን ከጀት ላይ ለማንሳት የመጨረሻ የሚሆነው ሰው የዚህ 2.4 ሚሊዮን ዶላር የሚያወጣ ጀት ባለቤት ይሆናል። አሁን ውድድሩ በይፋ ተጀምሯል። እጃችሁን ከዛ ላይ ካነሳችሁ ተባራሪ ናችሁ ማለት ነው። ምን ያህል ምትቆይ ይመስላል? የመጨረሻው ለመሆን ነው የምሞክረው። ይህን አውሮፕላን ወደዚህ ቦታ ለማምጣት ለወራት አቅደናል። በጣም አስቸጋሪ ሁኔታዎች ነበሩ። እናም ጀቱ እንዳይነካው ስንል የመንገድ ምልክቶችንም አንቀሳቅሰናል። ሚስተር ቢስት ምን እያደረክ ነው? ከነዚህ መሃል አንዳቸው ጀት ያሸንፋሉ። እያወዳደርኳቸው ነው። ላለፉት ሰዓታት ያህል ሪያድን ስንዞር ማንም አልተባረረም። እናም አሁን ውድድሩን የበለጠ ከባድ ልናደርገው ነው። እሺ ፓይለቶች፣ አንድ የምነግራችሁ ነገር አለን። ወደዚህ ሰብሰብ በሉ አንዴ። ውድድሩን የበለጠ ከባድ ለማድረግ መኪናውን አቁሙት። እናም ሁላችሁም ተወዳዳሪዎች በዚህ መሰላል ትወርዳላችሁ። ስትወርዱም ግን አውሮፕላኑን መልቀቅ የለባችሁ። ወይኔ ቅድም ጫማዬን በማውለቄ አሁን ልቆጭ ነው መሰለኝ። ግን እስኪ ሞክራለሁ እንግዲህ። እሺ ፍጥነቱ እንዴት ነው አሁን? አይ እኔ ማራቶንም ላይ ሮጥ ነበር። ይሄ ለኔ ምንም አይደለም። እንግዲህ ሁላችንም ስናያችሁ ይሄ ትንሽ ቀለል ያለ ይመስለኛል። እስኪ ትንሽ ፍጥነት እንጨምር። አሁንም ፍጥነት እንጨምራለን። አሁን ላይ ሁሉም ዝም ብለዋል እና አተነፋፈሳቸው ላይ ትኩረት እያደረጉ ይመስላል። ላለፉት 5 ደቂቃ ያህል እየሮጡ ነው ያሉት። ወይኔ እጄን አሟለጨኝ። ትች አንድ ተባራሪ አግኝተናል። ይሄን ማመን አልችልም። እጄ አንሸራተተኝ። እሺ ለነሱ ማለት የምፈልገው ነገር አለ። አዎ ከባድ ነው ግን በርቱ። አሁን እዚህ ጋር እንደቆምን ለእናንተ አንድ ማቀርብላችሁ አማራጭ አለ። እስኪ አምጡት ወደዚህ። እነዚህ ቦርሳዎች ውስጥ $50,000 አለ። እናም ከዚህ አውሮፕላን ላይ እጁን ለሚያነሳ ሰው እንሰጧለን 50,000። እኔ ወስደዋለሁ። ስለዚህ 2 ሰዎች ተባረዋል። አሁንም እንቀጥላለን ውድድሩን። አሁን ፍጥነቱን እኛ መወሰን አልፈለግንም። እናም ከናንተ መሃል ብዙ ሰው ይፍጠን ካለ እናፈጥነዋለን። እስኪ እንዲፈጥን የሚፈልግ ማን ነው? እሺ 3 ሰዎች ይፍጠን ብለዋል። ስሙ ሰዎች፣ በጣም ቀስ ባልን ቁጥር እዚህ መንገድ ላይ ረጅም ነው የምትጓዙት። ምን ታስባላችሁ? አሁን ተጨማሪ ሰዎችም ተስማምተዋል። ስለዚህ ፍጥነት እንጨምራለን ማለት ነው።
ምን ተፈጠረ? በጣም ሙቀት አለው፣ እጄ ተንሸራተተ። አሁን ሌላም ፓይለት ስለተባረረ 7 ብቻ ቀርተውናል። እናም አሁን ሙሉ የሪያድን ከተማ ዞረ ነው። ስለዚህ ትንሽ እንዲያርፉ ደግሞ ወደ ላይ እንዲወጡ አድርገናቸዋል። ሰዎች ወደዚህ ቦታ ተመልሰናል። ከዚህ በፊት እዚህ ቦታ የነበራችሁት የመጀመሪያው ውድድር ስታደርጉ ነበረ፣ በቡድን ተከፋፍላችሁ። እናንተ በጣም ጠንካሮች ናችሁ። እናም ይህንን ጀት አልለቅም ስላላችሁ አንድ በተን አምጥቻለሁ እዚህ ጋር። ይህንን በተን ስትነኩት ያላችሁ ውድድር ላይ አንድ ከባድ ነገር እንጨምርባችኋለን። ማለትም አንድ ሰው እስከሚባረር ድረስ ማለት ነው። እሺ፣ እነሱን ሳታስፈቅድ ነካኸው? አዎ፣ እንግዲህ አጠገቡ ያለሁት እኔ ነኝ። እሺ፣ የመጀመሪያው ውድድር የሚሆነው መቀመጥ አይቻልም። እንዲሁም ደግሞ ጀቱን የምትነኩት በእጃችሁ ሳይሆን በአንድ ጣታችሁ ይሆናል ማለት ነው። እቺ ጣት ይህንን ጀት እንዳገኘ ትረዳኛለች። አሁን ሁላችሁም ሌሎች አካሎቻችሁን ከጀቱ ላይ አንሱ። እናም አንድ ጣታችሁን ብቻ መርጣችሁ ጀቱን መንካት ነው። ከእናንተ መሀል አሁን ጣቱን የሚያወርድ ካለ የሚታፈርበት አይደለም። እሺ ነው እንዴ? አንተ ማድረግ ትችላለህ። በቃ እስኪ አውርደው። 15 ሰዓት ሆነን እኮ እዚህ። ይኸው ፀሐይ እየወጣች ነው። ድጋሚ ብታወርዱት ምንም አይደለም ለማለት ያለው። ሁላችንም እንኮራብህ ነበር። እስኪ ልቀቀውና እንይ። ያንን በተን መንካት አለብኝ መሰለኝ። ጭቅጭቅ በስቷል እዚህ ጋር። ሁሉንም ሰው ለማስወጣት እየሞከርኩ ነው። አሁንም በተኑን በመንካታችሁ ተጨማሪ ህግ እንጨምርባችኋለን። ይህንን 4 ማዕዘን ቀይ መስመር እናደርግላችኋለን። ስለዚህ ቀዩን መስመር ከነካችሁ ትባረራላችሁ ማለት ነው። ይህ ነገር በጣም አሰልችቶኛል እባክህ። እሺ፣ አሁንም ተጨማሪ ህግ ይጨመርባችኋል። ሁላችሁም ጣታችሁ እንደዛው እንዳለ ሁሉ አንድ እግራችሁ ደግሞ ወደ ላይ መንጠልጠል አለበት። አሁን ሁሉም የቆሙት በአንድ እግራቸው ነው። እናም ያ እግር መሬት ከነካ ተባራሪ ትሆናላችሁ። ይህ የ2.4 ሚሊዮን ዶላር ጀት ህይወታቸውን ስለሚቀይር እየተፋለሙ ይገኛሉ። እናም ለእቅዳቸው ሲሉ እየታገሉም ይገኛሉ። ይህንን ጀት አሸንፌ የራሴ ቢዝነስ እጀምርበታለሁ። ሌሎቹ ደግሞ ለቤተሰቦቻቸው እየተፋለሙ ነው። ይህን የማደርገው ለልጄ ነው። ምን እየተሰማ ነው? ጥሩ እየተሰማኝ ነው ያለው። እጅ እየተንቀጠቀጠ ነው ያለው። ምን ያህል መቆየት ትችላለህ? እንግዲህ ጀቱን ለመውሰድ የሚፈጀውን ያህል መቆየት እችላለሁ። ሳሙኤል አስቦበት ይሁን እኔ እንጃ፣ ነገር ግን መሬቱን ለመንካት በጣም እየተቃረበ ነው ያለው። ይህንን አጠገቡ ያለው ፕሬቲ ራሱ እያስተዋለው ይገኛል። እሺ ተወዳዳሪዎች፣ አንድ የምናሳያችሁ ነገር ይኖራል። ራሱን ስቷል። እዚህ ጋር ራሱን ስቷል። ደህና ነህ? ደህና ነኝ። እሺ አንድ ሰው ወጥቷል እንግዲህ። ስለዚህ የቀራችሁት ወደ መጀመሪያው ህግ ትመለሳላችሁ ማለት ነው። ምን ተፈጥሮ ነው? ራስን ስተህ ነው? እንደዛ ይመስላል። የሆነ ነጭ ነገር ብቻ ነው የታየኝ። እንግዲህ ያጋጥማል። በጣም ታጋይ ነበርክ ግን እዚህ ጨዋታ ላይ። ነገር ግን ቦቢን አስወጣሁት መሰለኝ። እኔ ነኝ እሱ ላይ ወደቅኩበትና መውጣት ያለበት አይመስለኝም። እሺ እሱን እስኪ የምናየው ይሆናል። እሺ እዚህ ጋር ሰዎች ልክ እንደምታዩት ሲወድቅ በትክክል ገመዱን ጎትቶበታል። ስለዚህ ባቢ ወደ ጨዋታው ተመልሷል። ነገር ግን ከዛ በፊት አንድ ሰው መሬቱን በእግሩ ነክቶ ነበር። ስለዚህ ከእናንተ ውስጥ አንድ ሰው ተባራሪ አለ ማለት ነው። ይሄ እግር የማን ይመስላችኋል? የኔ ነው። ተባራሪ ሆናል። እሺ ነገር ግን እናንተ ሁለታችሁ ባዶ እጃችሁን አትሄዱም። እያንዳንዳችሁ 10,000 ዶላር ይሰጣችኋል። አሁን 5 ብቻ ቀርተውናል። እናም አንዱ ብቻ ነው ይህንን ማሸነፍ የሚችለው። አሁን በጣም ደክሜያለሁ። ላለፉት 22 ሰዓት ያህል ምንም እንቅልፍ መተኛት አልቻልንም። አሁን ሁሉም እንቅልፍ ይዞታል። እናም ሁሉም ሰው ካንተ ቀድሞ እንዲተኛ ማድረግ ትልቁ እድል ነው። ምክንያቱም እንቅልፍ በጣም መጥፎ ነገር ነው። ራስን መቆጣጠር እንዳትችል ያደርጋል። እስኪ አስበው 2.5 ሚሊዮን ዶላር ሳጣ በእንቅልፌ ምክንያት። ልክ እንዳልኩት ቅድምም እንቅልፍ መተኛት በጣም መጥፎ ነገር ነው። ወይኔ ተበላው። የእንቅልፍ እጦቱ ሰዎችን ግራ አጋብቷቸዋል። ምን እያደረግክ ነው? እጅን አንስተሃል እኮ። ምንድነው? ለምንድነው እጅን ያነሳው? ኒንጃ ለምን እንደሆነ እኔ ራሱ ግራ እየገባኝ ነው።
እንኳን ደስ አላችሁ። አሁን 3 ብቻ ቀርታችኋል እና አሁን 3 ብቻ ስለቀራችሁ አንድ ትልቅ ፈተና አምጥቼባችኋለሁ። እዚህ ጋር ፊት ለፊታችሁ 1 ሰዓት የሚቆጥር ይኖራል። እናም በሚቀጥለው 1 ሰዓት ውስጥ 3ታችሁም ተስማምታችሁ ማን ጀቱን ማሸነፍ እንዳለበት መወሰን ትችላላችሁ። እናም 1 ሰዓቱ አልቆ 00 ሲል እዚህ ፕሌን ላይ ከአንድ እጅ በላይ ካለ ሁላችሁም አታሸንፉ ማለት ነው። አንድ ነገር ግን ልንገራችሁ፣ የወደ ሰው መምረጥ ትችላላችሁ ወይም ደግሞ የሆነ ጨዋታ መጫወት ትችላላችሁ። እሱ የእናንተ ውሳኔ ነው። ሰዓቱን አስጀምሩት። ይህ ጀት ለማን ይገባል ብላችሁ ታስባላችሁ? ሁላችንም እንፈልገዋለን። መቼስ ለሁላችንም ይገባል። እሺ ማድረግ የምንችለው ነገር ቢኖር የሆነ ውድድር መወዳደር ነው እና ያን ውድድር ያሸነፈ ሰው ጀቱንም ያሸንፋል ማለት ነው። አዎ እንደዛ ይሻላል። 3ታችንም እንስማማለን በዚህ። እሺ በዝላይ እናድርገው። እንዝለልና ማን የበለጠ እንደዘለለ። አይ አሁን አንተ አሪፍ የሆንክበትን ነገር እየመረጥክ ይመስላል። እንዴት እንደዛ ልታስብ ትችላለህ? ያው እኩል ነው ያለን እድል። አይ እኛ ሳተማክር እንደዛ ማወለትክ የሆነ የተሻለ ነገር እንዳለ ያሳያል። እኔ እንደማስበው ግን ጂሚ 3 ቦክሶችን ያምጣልን። ከዛ በኋላ አንዱ ላይ ጀቱን አሸናፊ የሚል፣ ሁለቱ ደግሞ የማያሸንፍ ይሆን። እሺ አሁን አንተ እያልክ ያለው 3 ሳጥኖችን እንዳመጣ ነው። ማለትም ሁለቱ ላይ ተሸናፊዎች፣ አንዱ ላይ ደግሞ አሸናፊ ያለበትን ማለት ነው። አይ እኔ በዚህ መልኩ አልስማማም። የሆነ ስኪል የሚጠይቅ ነገር እናድርገው። በእድል እንዲሆን አልፈልግም። ይሄ ነገር ሰዓት እያባከንን ያለ ነው። ቶሎ እነሱ እኛ እኮ ምን እንደምንፈልግ ነገርነህ። አንተን አልስማማ ያልከው። እኔ ምንም አይነት ጨዋታዎችን መጫወት አልፈልግም ብያለሁ። ያ ማለት እኮ በራስህ ላይ መተማመን የለህም ማለት ነው። አዎ ምንም ማለት ትችላለህ። አልተማመንም። በዚህ ጭቅጭቃቸው ማንኛቸውም ይህን ጀት ያሸንፋሉ ብዬ አላስብም። አሁን ግማሽ ያህል ሰዓቱ አልቋል። እናም እስካሁን ምንም ውሳኔ አልወሰኑም። እዚህ ጋር 3 ሳጥኖች አሉ። 2ቱ ባዶ ነው የሚሆኑት፣ አንዱ ደግሞ ካርድ ይኖረዋል። በዚህ መወሰን ትችላላችሁ። የእናንተ ምርጫ ነው። ምንም እያስገደድኩኝ አይደለም። እስኪ ወይ ለትንሽ ደቂቃዎች ያህል ተበታተኑና የየራሳችሁን አስባችሁ ተመለሱ። ምንም ነገር እያደረጋችሁ አይደለም። ምንድነው እየተፈጠረ ያለው? እኔ እያልኩ ያለሁት እንወዳደር ነው። እኔ 100% እርግጠኛ ነኝ የሆነ ጨዋታ ተጫውተን ራሱ እሱ ቢሸነፍ እጁን አያነሳም ከዚህ ጀት ላይ። ቢሸነፍ ራሱ እጁን ያነሳል ብዬ አላስብም። መጀመሪያ በነበረው የስካይ ዳይቭ ውድድር ላይም ዋሽቷል። ተመልከቱ፣ እዛ ጋር እየበረረ ያለውን ጀት አይታችሁታል። ምናልባትም ከእናንተ መሀል አንድ ሰው እንዲህ ማድረግ ይችላል ከ15 ደቂቃ በኋላ። እንዴት አብራችሁ መስራት እንዳለባችሁ የምትወስኑ ከሆነ ማለት ነው። አለበለዚያ ግን ሁላችሁም በባዶ ነው የምትመለሱት። እናም ሁሉ ጊዜም ስትቆጩ ትኖራላችሁ። እሺ በቃ ተስማምቻለሁ። ይሄ የኔ ሳጥን ነው። እሺ ይሄ በቃ ያንተ ነው። ይሁን። ሌላ የምጠይቅ ጥያቄ አለኝ። አሁን ያንተ ሳጥን ስትከፍተው ባዶ ከሆነ እጅህን ከአውሮፕላኑ ላይ ታነሳለህ? አዎ። አንተስ? አዎ አነሳለሁ። እሺ አንተ ቀድመ መክፈት ትፈልጋለህ? አንድ ነገር ልንገራችሁ ለመጨረሻ ጊዜ፣ ሌላ ነገር መሞከር ፈልጋለሁ። ሰዎች አሁንም እየተጨቃጨቃችሁ ነው። ይሄን ደቂቃ ቀረብ አድርጌ ላሳያችሁ። ይሄ ነገር 00 ካለ ማናችሁም ይሄን ጀት አትወስዱ። የእነሱ ችግር ግን ከባድ ነው። አስባችሁታል? አውሮፕላንም የሚያክል ነገር በግምት እንውሰድ እያሉ እኮ ነው። አሁን በጣም አሳሳቢ ሰዓት ላይ ደርሷል። እንደምታዩት ማንም ይህንን ውድድር የሚያሸንፍ አይመስለኝም። በቃ ተስማማ በዚህ ውድድር ወይም ደግሞ ይሄን ነገር እናጣዋለን ሁላችንም። እሺ በቃ ተስማምቻለሁ። ሰዓቱ እየቆጠረ ነው። ብዙ ሰዓት የላችሁም። ቶሎ በሉ። 1 2 3 አግኝቶታል። ወርቃማውን ትኬት እሱ ራሱ አግኝቶታል። የተከራከረው። እሺ በሏ። እሺ እስካሁን ድረስ እጃቸውን አላነሱም። እናም ይህን ጀት ያንተ የማድረግ ውሳኔ ያለው በእነሱ እጅ ላይ ነው። 12 ሰከንድ ብቻ ነው የቀረው። እስካሁን ይዘውታል። ምናልባት ይለቁት ይሆን? ሰከንዶች ነው የቀሩት። ውሳኔያችሁን ወስኑ። አዎ እንለቃለን። አዎ ታማኝነታቸውን አሳይተዋል። ለቀውታል። ይሄን የግል ጀት አሸናፊ ሆነሃል። እጅን ማውረድ ትችላለህ። አሁን በቃ ያንተ ሆኗል ጀቱ። ለእነሱ ለሁለቱም $20,000 እንሰጣቸዋለን። ይሄ የኔ ጀት ነው አሁን። አዎ ይሄ አሁን የሱ ጀት ነው። እናም ሰዎች ይህንን ቪዲዮ ከወደዳችሁት ላይክ አድርጉ፣ እንዲሁም ይህን ቻናል ሰብስክራይብ ማድረግ እንዳትረሱ። ቻው።